ሰላም ጤና ይስጥልኝ ውድና የተከበራችሁ የዓለም ዩቲዩብ ተመልካቾች በሙሉ ሰላማችሁ ይብዛልን። ዛሬ ሽሮ ልናስፈጭ ነው እና የሽሮ እህል ልናዘጋጅ ነው። ተከታተሉን። 3 አይነት እህል ነው የምናዘጋጀው። ባቄላ፣ አተር፣ ሽምብራ ለቤታችን ነው። ነገር ግን ምንም አይነት የሽሮ እህል ሳናጥብ ብንሰራው ይሄን ይመስላል ማለት ነው። ከውስጡ የሚወጣው ወይም እጣቢው እንዳለ ጭቃ ነው እና የሽሮ እህል ብታጥቡት ጥሩ ነው። እንደዚህ አጥባችሁ ብታሰጡ ማለት ነው። ሲገዛ ይሄን ይመስላል። ሲታጠብ ደግሞ ያን ይመስላል። ሚዛን እንዲመዝንላቸው ወይም ደግሞ የሆነ ክብደት እንዲጨምር ብዙ ነገር ስለሚያደርጉ እሱን ነገር ጥንቃቄ አድርጉ። እንደዚህ አድርገን በየተራ ሁሉም በየብቻ አተሩን በአተር ሽምብራውን በሽምብራ ማጠብ ይኖርብናል ማለት ነው። እንደምትመለከቱት የመጀመሪያው እጥበት ላይ ነው። እንደዚህ ቆሻሻ ማለት ነው። ከዛ ሁለተኛ እጥበት ይደገማል ማለት ነው። ከዛ በኋላ ነው የምታሰጡት እና ለማድረቅ 5 ቀን ይፈጅበታል። ስለዚህ በደንብ እርስ በራሱን እያገጫጫችሁ ስትፈትጉት ይወጣል ማለት ነው። ከአንድ ታምሶ ማለት ተለቅሞ ታምሶ በተከካ እህል እንደዚህ አይነት ጭቃ የማይታመን ነው አይደል? እንደዚህ አይነት ቆሻሻ ያውን ባቄላ ነው። ተከክቱ ታምሶ በተከካ በተበጠረ እንትን ላይ ነው ይሄ ሁሉ። ስለዚህ ሙሉ 15 ኪሎ የሽሮ እህላችን 5 ኪሎ ሽምብራ፣ 5 ኪሎ አተር፣ 5 ኪሎ ባቄላ ታምሶ የተከካውን ነው የገዛነው። የተበጠረውን እሱ አጥበን ብቻ ነው የምናሰጣው እኛ እና የሁለተኛ ዙር ልናጥበው አንድ ላይ አድርገናቸዋል ማለት ነው። አንዳንድ ዙር በደንብ ካጠብን በኋላ ንጹህ ውሃ እስኪወጣው ድረስ። ምክንያቱም ሽሮ አንዴ ተፈጭቶ እንደ እህል አብኩተን የምንበላው አይደለም። ያው 5-6 ወር 4 ወር የምንጠቀመው ስለሆነ ንጽህና በተሞላ ቢሆን መልካም ነው። በጣም ብዙ አሸዋ ማለት ይሄ አፈር አለው። በቃ ከራሱ ጋር አፈር አለው። ታጥቦ በደንብ መድረቅ አለበት። በደንብ ካልደረቀም እምክ ይላል። ማድረቅ አለባችሁ በደንብ። ባቄላውን ከላይ አንዳንድ ገለባዎች ስለማይጠፋ የባቄላው የምናምኑ ያተሩ ሲበጠር ያመለጠ ከውሃው ጋር እንደዚህ ከላይ እንሳፍፍላቸዋል። ያልተከካም ነገር ካለ ደግሞ ውሃ ስለነካው እንደዚህ በእጃችሁ ከላይ አንዳንዱን ማስተካከል ትችላላችሁ። ንጹህ ውሃ እስኪወጣው ድረስ እንደዚህ ታሽቶ ታጠባል ማለት ነው። በደንብ ሽሮ 5 ወር 6 ወር የሚቀመጥ ስለሆነ ንጽህናው መጠበቅ አለበት። ምክንያቱም ትንሽ የሚሰራ ነገር ስለሆነ በጣም ንጹህ መሆን አለበት። በጣም እንደዚህ እያንሳፈፈን አሁን ለማስጣት ሬዲ እናደርገዋለን ማለት ነው። እያንጠፈጠፍን ውሃውን በአንድ ዕቃ አድርገን እንዘረጋዋለን። ለሽሮ የተዘጋጀው ቅመማ ቅመሞች እንግዲህ በማሰጣጣት ላይ ነን።
ቅድሚያ ግን ሽሮአችንን እናስጣ። ይሄም ይለበሳል፣ ልብስ አይደለም። እንደዚህ እህል ምናምን ነው ማሰጣጣበት። ከገዛሁት ቆይቷል፣ ተጠቅሜው አላውቅም። ከዛ ጥቤ አስቀምጠዋለሁ። ሸራ ነገር አልፈለኩም ነው፣ ላስቲኩ ጨርቁን ፈልጌ ነው ኮተንነቱን። እንደምትመለከቱት 15 ኪሎ 5 ኪሎ ባቄላ፣ 5 ኪሎ አተር፣ 5 ኪሎ ሽምብራ አጥበን በዚህ መልኩ አስጥተነዋል ማለት ነው። ከስር ሌላ ማስጫ አለው፣ ከላይ ግን ኮተን ጨርቅ አለው። ከዛ ደግሞ 2 ኪሎ በርበሬ፣ ዛላው ሽሮ ውስጥ የሚገባ ነው። አምሼ ነው ማስገባው ሽሮ ላይ ሳስፈጭ። የምትመለከቱት 2 ኪሎ በርበሬ ነው። እንዲሁም በርበሬም እኔ አልወድም። ይሄ እንትን ያለው በርበሬ የተለያየ የተበለሻሸ በርበሬዎች አልወድም። ለሽሮ ነው ማቂያ ነው ተብሎ ጣዕሙን የሚቀይር በርበሬ አልጨምርም። ንጹህ አንድም ይሁን 2 ገዝቼ እጨምራለሁ። እኔ በጣም ብዙ ጊዜ ለአመትም ስለምጠቀመው ነው ሽሮ። ቅመሞቼም በዛ በኩል እንደምትመለከቱት ትንሽ ኮረሪማ፣ ስጋ መጥበሻ፣ በሶ ቢላ፣ ጥቁር አዝሙድ፣ ነጭ አዝሙድ፣ ጨው፣ ትንሽዬ ኮሰረት አለኝ ማለት ነው። በቃችኑ ነው የምጨምራት። ለምጨምረው ነገር የለም። አሁን በርበሬ እንጨቱን እንቀነጥሳለን። እሱንም እንደዛ 4 ቦታ ቀንጠስ አድርጌ በጄ አደርቀዋለሁ። የማስፈጭ ቀን አምስና በርበሬው ጨማምሬ አንድ ላይ አስፈጫለሁ ማለት ነው። ይሄ ይመስላል የኔ የሽሮ አዘገጃጀት። ቤታችን ደግሞ በዚህ መልኩ አጽድተናል። ዛሬ የጽዳት ቀን ነበረ። ሙሉ እቃዎቹን አውጥተን ውስጡን ላዩን አሳምረናል ማለት ነው። እና ሳሎን ቤታችን ይሄ ይመስላል። በጣም የሚገርመው ግን ይህ ቪዲዮ 1 አመት ከተቀረጸ 1 አመት የሆነው ቪዲዮ ነው የምንፖስትላችሁ። አሁን የለምለም ቤት ተቀይሯል። ታዲያ የድምጽ ማደርግላችሁ እኔው ለምለም ነኝ። እሺ፣ በአለም ቻናል የሚለቀው ሽሮውን ሂደት እሷ ስለሆነች ያስተካከለችው፣ ቤቱንም እሷ ስለሆነች ያጸዳችው። በቻናሏ ነው መፖስትላት። ቴንኪው፣ እናመሰግናለን ስለምትከታተሉን። መልካም ጊዜ፣ መልካም ቆይታ።